የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ መካከለኛው ምስራቅ ጦርነት አዳዲስ መረጃዎችን እያሰሙ ይገኛሉ። ከነዚህ መካከልም ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ተናግረዋል። ገና ከኢራን ጋር ጦርነት አልጀመርንም፣ ትልቁ የጥቃት ማዕበል በቅርቡ ይጀምራል ሲሉም ለሲኤንኤን ተናግረዋል። ፕሬዝዳንት ትራምፕ ኢራን ላይ የሚፈጸመው የአየር ላይ ድብደባ ለሳምንት ሊቆይ እንደሚችል በቀጥታ ተናግረዋል። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው የአየር ጥቃት ኢራን እየሰጠች ያለችው የአጸፋ እርምጃ ያለምንም ማቆሚያ ቀጥሏል። ጦርነቱ አሁንም ሊባኖስንም ጭምር አጠቃሏል። ኢራን የምትደግፈው ሂዝቡላ እስራኤል ላይ ጥቃቶች መክፈቱን ተከትሎ እስራኤል ምላሽ እየሰጠች ትገኛለች። ቴራህ በበኩሏ ወደ እስራኤል ወደ ባህረ ሰላጤ አገራትና ቆጵሮስ ወደሚገኘው የብሪታንያ የጦር ሰፈር ሚሳኤሎቿን እንዲሁም ደግሞ ድሮኖቿን እያዘነበች ትገኛለች። በኩዌት አልጃህራ አካባቢ አንድ የአሜሪካ የጦር አውሮፕላን ከሰማይ ተመቶ ሲወድቅ የአውሮፕላኑ አብራሪ በፓራሹት ሲወርድም ታይቷል። የኩዌት መከላከያ ሚኒስትር የአሜሪካ አውሮፕላኖች መከስከሳቸውን ገልጾ የአውሮፕላኑ አባላት ግን በሰላም መትረፋቸውን አስታውቋል። በባህረ ሰላጤው ያለውን የመርከብ ትራንስፖርት ያስቆመው ጦርነት ተከትሎ ዛሬ ሰኞ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም የዓለምን ኢኮኖሚ አደጋ ላይ ጥሎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ላይ ለእስራኤል ሕዝብም ጥሪ ያቀረቡ ሲሆን ህዝቡም ጥያቄውን ይቀበለው አይቀበለው ግን የተሰማ መረጃ የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ህዝብን አሁንም ተነስቶ መሪዎቹን እንዲገለብጥ ጥሪ ማቅረባቸውን ቀጥለውበታል። የአየር ጥቃቱም ለሳምንት ሊቆይ እንደሚችልም ገልጸዋል። ኢራን ውስጥም ከሰማይ ቦምቦች መውረድ ከጀመሩ ወዲህ ነዋሪዎችም ከተማውን ለቀው ለመውጣት አውራ ጎዳናዎችን አጨናንቀዋል። በህዝቡ ዘንድም ስለ ወደፊቱ እርግጠኛ አለመሆን፣ ሀዘን፣ ስጋትና አልፎ አልፎ ደስታ የአገዛዝ ተቃዋሚዎች ዘንድ እየታየ ይገኛል። እየተዘነዘሩ ባሉ የአየር ድብደባዎችን በርካታ ኢራናውያን ሞተዋል። በተመሳሳይም በኢራን ሚሳኤሎች በእስራኤልና በሌሎች ሀገራትም የሰው ህይወት ጠፍቷል። የእስራኤል ጦር የሂዝቦላን የ60 አዛዥ መግደሉንም አስታውቋል። የእስራኤል ጦር የሂዝቦላ የ60 ዋና መስሪያ ቤት ኃላፊ ሆኖ ያገለገለውን ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። የእስራኤል መሪዎችም በአሁኑ ሰዓት ላይ በቀጥታ ይህንን ከፍተኛ አመራር መግደላቸውንም አረጋግጠዋል። እንዲሁም ደግሞ በሊባኖስ ዋና ከተማ ቤይሩት ውስጥም በተፈጸመ ጥቃት ይህ ከፍተኛ ኃላፊ መገደሉንም ወታደሮቻቸው ጭምር አስታውቀዋል። የሂዝቡላ ቡድን የኢራን ልዑላዊ መሪ አያቶላ አልሃሜኑን ግድያ ለመበቀል በሚል በእስራኤል ጦር ሰፈር ላይ ጥቃት መሰንዘሩንም ቀጥሎበታል። የሊባኖሱ ቡድን ሂዝቡላ በኢራን ላይ የተሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱን የመጀመሪያዎቹን ሮኬቶችንም ወደ ሰሜን እስራኤል መተኮሱን አረጋግጧል። የቡድኑ መሪ ናይም ቃሲም ወረራውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲልም ዝግጁነታቸውን ገልጸዋል። ሂዝቡላ ወደ እስራኤል ሮኬቶቹን መተኮሱን ተከትሎ የእስራኤል መከላከያ ሰራዊት ከ50 በላይ ከሚሆኑ የሊባኖስ መንደሮች ነዋሪዎችን አካባቢያቸውን ለቀው እንዲወጡ ማዟል። እስካሁን ድረስም በ60 አዛዥ ግድያ ዙሪያ ከቡድኑ የተሰጠ ምንም አይነት አስተያየት የለም። ነገር ግን ከሂዝቦላ ተዋጊዎች ውስጥ አንዳንዶቹ ይህንን የ60 አዛዥ መገደል የሚያረጋግጥ መረጃ ገልጸዋል። አድማጭ ተመልካቾቻችን በመካከለኛው ምስራቅ በአሜሪካና በእስራኤል በኢራን መካከል ውጊያው እንደቀጠለ ነው። ተጠባባቂው ከፍተኛ መሪ አያቶላ አሊ ራዜ አራፊ ኃላፊነት በያዙ በጥቂት ሰዓታት ውስጥም በእስራኤል ጥቃት ተገድለዋል። የኢራን ከፍተኛ አመራር ሽግሽግ ሂደት እጅግ ቀውስ ውስጥም ገብቷል። ፍጥነቱም ወደ አስደንጋጭ አቅጣጫ ተቀይሯል። የእስራኤሉ ሃይማኖታዊ መሪ አያቶላ አልሃሜኖ በእስራኤልና በአሜሪካ ጥቃት መገደላቸውን ተከትሎ ስልጣኑን በጊዜያዊነት እንዲረከቡ የተመደቡት አያቶላ አሊ ራዜ አራፊ ነበሩ። ነገር ግን የሹመት በታሪክ ላይ እጅግ አጭር ዕድሜ ያለው ሆኖም ተመዝግቧል። አያቶላ አልሃሜኖ በየካቲት 21 ቀን በአሜሪካና በእስራኤል ጥቃት መገደላቸውን ተከትሎ በማግስቱ መጋቢት 1 ቀን አገዛዙ አያቶላ አሊ ራዜ አራፊን በኢራን የመተካት ህግ መሰረት በጊዜያዊነት ከፍተኛ መሪነት ቦታ እንዲረከቡ መድቦ ነበር። ይሁን እንጂ ክስተቱ አስገራሚ በሆነ ፍጥነት ተቀልብሷል። አራፊ ጊዜያዊ ኃላፊነት በተረከበ በጥቂት ሰዓታት ውስጥም በቴራ በተሰነዘረ አዲስ የእስራኤል ጥቃት መገደላቸውን ተረጋግጧል። ከእድሜ ልክ መሪነትም ወደ ጊዜያዊ ተተኪነት ከዚያም ደግሞ ወደ መገደል ይህ ሁሉ የተከናወነው በ24 ሰዓታት ውስጥ ብቻ ነው። ይህም የአመራር ተተኪ እቅድ ሳይሆን ከጂዲኤኤም ሚሳኤሎች ጋር የሚደረግ
የሚደረግ የሞት ቀጠሮም ይመስላል። ጊዜያዊ የስራ መደብ በተግባርም በጣም አጭር ሆኖ ተገኝቷል። የአይን ጥቅሻ በሚያክል ጊዜ ውስጥም ሙሉ ስልጣን ዘመናቸው አብቅቶላቸዋል። እኚህ የአያቶላ አልሐሜኒ ተተኪ የነበሩት አያቶላ አሊራዚ አራፊ ኃላፊነት በያዙ በጥቂት ሰዓታት ውስጥም በእስራኤል ጥቃት በከፍተኛ ሁኔታ መሞታቸውን ነው ከስፍራ የወጡ ያሉ መረጃዎች ያመላከቱት። ነገሮች በመካከለኛው ምስራቅ ተቀያይረዋል። እስራኤል በኢራን ላይ፣ ኢራን ደግሞ በተለያዩ የአሜሪካ ጦር ሰፈሮችና በእስራኤል ላይ የሚሳኤልና የድሮን ጥቃት እየፈጸሙ ይገኛሉ። አራፊ ኃላፊነት ከተረከቡ በጥቂት ሰዓታት ውስጥም ህይወታቸው ቢያልፍም ነገሩን ያከበደው የአመራር ሽግሽጉ መሆን የነበረበት ሂደት ነው። አሁን ላይ ግን ይህ የአመራር ሽግሽግ ጉዳይ የህይወትና የሞት ግጭት ተመስሎ እየታየም ይገኛል። የጊዜያዊ ስልጣን ቃል ከመደበኛ ትርጉም በላይ አስደንጋጭ እውነታን አግኝቷል። ሰዓታትን ብቻ የቆዩ ስልጣናትም ተመዝግበዋል። አሁን ላይ አይኖች ሁሉም ወደ ቴህራን ተመልክተዋል። ቀጣዩም የአያቶላ አልሐሜኒ ተተኪ ማን ይሆናል? እንዲሁም ደግሞ የአመራሩ ሂደትስ እንዴት ይቀጥላል? እንዲሁም ደግሞ ይህ ቀጣይ ክስተት ክልሉን ወዴት ያመራል የሚለው ጉዳይ ዓለማችንን እያነጋገረ ይገኛል። ይህንን ተከትሎ በኢራን ከፍተኛ አመራሮች ውስጥም ቁጣ ተቀስቅሷል። ኢራን ድርድር የለም ስትል ተደምጣለች። ዶናልድ ትራምፕ ከአዳዲሶቹ የኢራን መሪዎች ጋር ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ከዩናይትድ ስቴትስ ጋር የሚደረግ ድርድር የለም ሲሉ ለዶናልድ ትራምፕ ምላሽ ሰጥተዋል። አሜሪካ የሞቱት የኢራን መንፈሳዊ መሪ አሊ ሐሜኒ የሚተካቸው መሪ አዘጋጅታ የነበረ ቢሆንም ኢራን ራሷ የፈለገችውን የሃይማኖት ተተኪ ለመተካት ወስና ነበረ። ቢሆንም ግን በእስራኤል ቀጥተኛ ጥቃት ተገድለዋል። ይህ ሁኔታ ፕሬዝዳንት ዶናልድ ትራምፕን እንዳላስደሰታቸውም ተረጋግጧል። ኢራን ከአሜሪካ ጋር ምንም አይነት ድርድር እንደማታደርግም እኚህ ከፍተኛ የኢራን ባለስልጣን ተናግረዋል። እንደ ሮይተርስ ዘገባ ከሆነ ይህ መግለጫ የወጣው ፕሬዝዳንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጠው ቃለ መጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ መሆኑንም ተመልክተናል። አሊ ላሪጂኒ ባለፈው ቅዳሜ የተገደሉት አያቶላ ሐሜኒ ታማኝ አማካሪና ተተኪ መሪ እንዲሆኑ የተመረጡ መሆናቸው የተገለጸ ሲሆን በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰበት ጊዜ ነው። ኢራን በእስራኤል ላይ የሚሳኤል ጥቃት መክፈቷና እስራኤልም በሊባኖስ ላይ ጥቃት ያደረሰች መሆኑ ዓለም አቀፍ መገናኛ ብዙሃንም በዚህ ጊዜ እየዘገቡ ይገኛሉ። ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካ በኢራን ላይ የጀመረችውን ወታደራዊ እርምጃ ከአንድ ወር ባነሰ ጊዜ ውስጥም እንደሚጠናቀቅ ገልጸዋል። ትራምፕ ለብሪታንያ ዴይሊ ሜል ጋዜጣ በሰጠው የስልክ ቃለ ምልልስም የኢራን ወታደራዊ ጥንካሬና የሀገሪቱ ስፋት ምንም ይሁን ምን ሂደቱ ከአንድ ወር በላይ እንደማይፈጅ ያላቸውን እምነት ገልጸዋል። የሊባኖሱም ታጣቂ ቡድን ሄዝቦላ በኢራን ላይ የሰነዘረውን ጥቃት ለመመከት ወደ ጦርነት መግባቱና የመጀመሪያዎቹ ሮኬትም ወደ ሰሜን እስራኤል መተኮሱንም ባረጋገጠበት ጊዜ ነው። የቡድኑ መሪ ናይም ቃሲም ወራን የመመከት ግዴታችንን እንወጣለን፣ የክብርና ጥንካሬ ሜዳውንም አንለቅም ማለታቸውንም ተከትሎ ነው። መካከለኛው ምስራቅ በአሁኑ ሰዓት ላይም በእነዚህ ሀያል ሀገራት መካከል እየተናጠች ትገኛለች። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ እስክንገናኝ ድረስም ለአሁኑ በዚህ አበቃን። ሰናይ ጊዜ